እናቴን ገድያለሁ። የወለደችኝ እናቴ አፍኜ በብርድ ልብስ አፍንጫዋን አፍኜ እድሜዋ ቢደርስም ገዳይዋ ግን እኔ ነኝ። ወንድሜን ገድያለሁ። ወንድሞቼ የስጋ ወንድሞቼ በአባትም በእናትም የሚሆኑኝ ሁሉንም ገድያለሁ። የቀረችኝ የሱ እናት ናት። ዛር ምናምን አይደለሁም እኔ። እናትን ገለህ ልጅን ደፍረህ ነው የምትኖረው? በግብረ ሰዶም ለዛውም ግብረ ሰዶም ነው የደፈርኩት። ወንድና ሴት ልጅ የደፈርኩት ያው እኔ በዚህ ምድር ያልተሰራው ግፍ እኔ የሰራሁት ማንም ይሰራው የለም። በዚህ በጣም ደስተኛ እናንተ የምታወሩት የትም መድረክ የምታወሩት ኃጢያት በላይ የሰራሁት እኔ ራሴ ነው። እናንተ በመድረክ ላይ ከምታወሩት ወሬ በላይ በሞተ እጥፍ የሰራሁት እኔ ነኝ። እዚህ በዚህ የማይበቃ ተናግሬ የማላውቅ ረክቻለሁ። እኔ አሁን 35 ሚስት ነው ያለኝ። ከሁሉንም ሁለት ሶስት ልጆች ወልጃለሁ። ጠንቋይ ሆነ ደብተራ ሲያቅተኝ ሌላ ደብተራ ጋር ሄጄ ነው። ስንት ሚስት አለ? 35 ሚስት አለ። 35 ደብተራው የወለድኩላቸው ብቻ ነው የምነግርህ። ያለ ወለድኩላቸው ብዙ ናቸው። ዓለም ይሁላ አፍዝዘ ነው ያገባቸው። በማስተፋቀር ልጄን ደፍሬያለሁ። ወንድ ልጄን ግብረ ሰዶም አድርጌያለሁ። ይሄ ሁሉ ነው ያድርጌዋለሁ። ምን ታመጣላችሁ? የገዛ ልጅ እንዲደፈከው አላ የገዛ ልጄ ክብረ ንጽህናዋን አበላሽዋል። እንደዛ እንድትሆን አደረኩኝ። ክብረ ንጽህናዋ ከተበላሽ በኋላ የተኮላሽ ወንድ እንዲያገባት እኔ ያደረኩት እኔ። አባቴም እንዲህ ነበረ። አባቴም ብዙ ሰዎች ነው የገደለ። ቤተክርስቲያን ትገባለህ? እኔ አልገባም። አባቴ ግን ይገባ ነበር። አንተ አትገባም? ደብተራ አትገባም? አልገባም። እኔ በቃ እናንተ ሰፈር ውስጥ ፈራጅ ነህ? ፈራጅ በጥንቆላ ምናምን እንደዛ አይደለም። አይ ሰፈር የተከበርኩ ነኝ ፈራጅ ነኝ ስትል ነው? ፈራጅ ሳይሆን በስትራቴጂ ነው፣ በወረቀት ነው። በወረቀት ነው እንጂ እንዲህ መልከስከስ ይሄ ጻፉ ይሄን ጠቅልሉ አይደለም። እኔ ዘመናዊ ነኝ። ኢትዮጵያ ውስጥ እንደኔ የለም። ይሄ ጉራ ምናምን አይደለም። በቃ እኔ እንደዛ ነበርኩ። ይሄን ርኩስ አረከሰኝ እንጂ እኔ እንዴት ማለት በስትራቴጂ ነው? ስራ ዘመናዊ ነኝ። ከፈለኩ ፖሊስን አዛለሁ፣ ከፈለኩ አስተዳደርን አዛለሁ። እኔን ጠቅላላ ያለ ወረዳ ሙሉ እዛ እኔ ባለሁበት ስፍራ ማለት ነው። ኢትዮጵያ ውስጥ አንተ ነህ ትልቁ ደብተራ? እኔ ነኝ ትልቁ። ለምን በል ሌላ ደብተራ ዘመዱ ላይ አያደርግም፣ ልጁን አይደፍርም። ምናልባት የሚጠላውን ሰው ነው ሄዶ ቢያደርግ። ይሄ ደግሞ ለኔ አያረካኝ። ዋናው እንዳብለስ እኔ የሚያረካኝ ወንድም በወንድም ላይ ሲዳፈር እህቷን ስትገል ነው ደስ የሚለኝ። ጉልበት የማገኘውም በዛ ነው። ልጅን ለምን ደፈርክ? ልጄን የምደፍረውማ ግብር ነው እንድጎለብት ነው። አሁንም ህፃን ቀብሬያለሁ፣ በር ላይ ህፃን ቀብሬያለሁ። ገና ሳይጠመቅ ምን ሳይል ወስጄ ቀበርኩት። አባቴ ሲቀበር መሬት ነው የዋጠው እንጂ አፈር አልዋጠው። መሬት ተከፍቶ ነው የዋጠው የኔ አባት። እኔ ደግሞ ያኛው አዋረሰኝ፣ ተቀበልኩኝ። ቤተክርስቲያኑ ውስጥ የተቀበረው አባቴ ቤተክርስቲያኑ ውስጥ የተቀበረ ግን ሬሳ የለም። ሄደ ጠረንጦስ ገባ። ቆፍሮ ቢፈልጉት አያገኙት። በቃ ይሄው ነው። እኔ አሁን ሸኘኝ